አትጥራት የሚልን ስሙን ሳወድሳት የሚከለክለኝ የሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ ጽኑ ነፃ ፈቃድ እየተጠቀመ ነፃ ፈቃድ ለምን ተቃወመ? ጽዮንን ክበቧት እናታችን በሉ የተባለው ትንቢት እንዲፈጸም ቃሉ ቀራንዮ ላይ ሰጠን ምስጋና ለእግዚአብሔር ትውልድ ሁሉ ንጽሕት እያላት እንዲኖር ይከፋዋል ብዬ ወገንና ዘመድ አምኖ በኋላ ማርያምን ከመውደድ በውስጣቸው ያለው የእመቤቴ ጠላት ስሟን ስንጠቃቀል በፍቅር ስጠራት ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን አንድ ላይ ማነው ስሟን ሳወድሳት የሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? ጽዮንን ክበቧት እናታችን በሉ የተባለው ትንቢት እንዲፈጸም ቃሉ ቀራንዮ ላይ ሰጠን ምስጋና ለእግዚአብሔር ትውልድ ሁሉ ብፅዕት እያላት እንዲኖር በችንካር በጅራፍ በደም የታጠበ በከባድ ስቃይ ውስጥ ስለኛ አሰበ። የሚወዳት እናቱን ለሚወደን ሰጠን። ታዲያ ፍቅር ሌላ በምን ይገለጣል? እስቲ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? የሉም ሞተዋል ሲሉ የሉም አለን በእግዚአብሔር ሁሉን አለን በእግዚአብሔር ሁሉን አለን በጌታ ሁሉ አለን ስብቻለን ክራር ቀጥል አለን ወንድሞች አለን በእግዚአብሔር ሁሉን አለን በጌታ ሁሉ አለን ለካ ሰው ስለሮጠ አይቀድምም፣ ጉልበታ ስለታገለ አይድልም። ጎልያድ ወድቋል በዳዊት ጠጠር፣ የእኛ አምላክ ስሙ ከፍ ይበል
እግዚአብሔር ስሙ ከፍ ይበል ይክበር ሞተዋል ሲሉ ኖረ ጠፍተዋል ሲሉ አይሰማም በጌታ ሁሉን አልፈ ወንድሞች ብቻችሁ ከፍ አድርጋችሁ አሜን በእግዚአብሔር ሁሉን አልፈን አሜን በጌታ ሁሉን አልፈን አሜን በእግዚአብሔር ሁሉን አልፈን አሜን በጌታ ሁሉን ዘርናላችሁ ታሪሆን ታላቁ የክርስቲያኖች ኃይል በሉ እስቲ ታላቁ የክርስቲያኖች ኃይል የምጠቀመው 30 ደቂቃ ነው። መንቀሳቀስም ማውራትም ክልክል ነው። 20 ደቂቃ ደግሞ የበረከት ስራ በመላው ዓለም ለሚገኙ እንሰራለን። 50 ደቂቃ እጠቀማለሁ። 50 ደቂቃ ከእግዚአብሔር ጋር ለማሳለፍ ፈቃደኛ ነን? አዎ። ሰዓት እልኝ አቃቤ ሰዓት አለ። እሺ ሊቀ ልሳናት ይነግረኛል። ይቺን ሰዓት እጠቀማለሁ። ከኔ ጋር አሉ ነው። ታላቁ የክርስቲያኖች ኃይል በሉ። ታላቁ የክርስቲያኖች ኃይል በዓለም ላይ እኔ ምን ልብለው በዓለም ላይ ታላላቅ ኃይሎች አሉ። የተባበሩት መንግስታት የታጠቁት የጦር መሳሪያ አለ። የኒኩሌር፣ የሚሳኤል፣ የአቶሚክ ቦምብ፣ የሰው አልባ ጀቶች፣ የታጠቁ ሰራዊቶች፣ ታንኮች እንዲሁም የተለያዩ ቦምቦች፣ ብዙ መሳሪያ አለ። ከነዚህ ሁሉ መሳሪያዎች የሚበልጥ ክርስቲያኖች ያለን መሳሪያ ይበልጣል። እነዚህን መሳሪያዎች እነግራችኋለሁ፣ ተጠቀሙባቸው። እግዚአብሔር እኛ ውስጥ ያስቀመጣቸው እኔ ሰው የለኝም ይላል ሰው። ዘመድ የለኝም፣ ስልጣን ባለስልጣን ዘመድ የለኝም፣ ጊዜው እኔ አይደለም፣ ቋንቋውን አልችልም፣ እኔ በአጥንት በስጋ አልዛመድም፣ ስለዚህ የኔ የምለው የለም ብሎ ሰው ይጨነቃል። እንዳትጨነቁ። ዓለማችን ዛሬ የታጠቀችው መሳሪያ ይሄን ዓለም 20 ጊዜ እየደጋገመ ማጥፋት የሚችል የጦር መሳሪያ አለ። ዓለማችን ከታጠቀችው የጦር መሳሪያ በላይ እኛ ክርስቲያኖች እግዚአብሔር ያስታጠቀን ብርቱ የሆነ የጠላትን ምሽግ መስበር የሚችል የጦር ዕቃ አለ። ይሄ የጦር ዕቃ ምንድነው? አንደኛ እኛ ክርስቲያኖች ሰይፍ ለሚያነሱ ሰይፍ አናነሳም፣ ገጀራ ለሚያነሱ ገጀራ አናነሳም፣ ስድብን በስድብ አንመልስም፣ ክፋትን በክፋት አንመልስም። ክፋት የዚችን ዓለም ስቃይ ያብሰዋል እንጂ ምንም መፍትሄ ሊሆን አይችልም። ማሸነፍ ከፈለጋችሁ፣ ድል ማድረግ ከፈለጋችሁ፣ የበላይነት ከፈለጋችሁ፣ ምርኮ ከፈለጋችሁ እግዚአብሔር እነዚህን ኃይሎች ተጠቀሙ ይላችኋል። ይሄ መሳሪያ የአሜሪካኑ ሲአይኤ፣ የሩሲያው ሞሳድ ሰላይ ነው፣ የስለላ ድርጅቶች ናቸው። ወይንም ደግሞ የእስራኤሉ ሞሳድ እንኳን የተደረገውን ገና የሚደረገውን ሰልለን እንደርስበታለን የሚሉ ሁሉ በስለላ የማይደርሱበት መሳሪያ ነው። አንደኛ ይሄ መሳሪያ ምንድነው ስንል እግዚአብሔር እኛ ውስጥ ያስቀመጠው ታላቁ ኃይል የጸሎት ኃይል ነው። የምን ኃይል? የምን ኃይል? አንድ ነገር ከባድ ነው፣ ከአቅሜ በላይ ነው የሚባለው እስክንጸልይ ነው። ከጸለይን በኋላ ርዕሱ አጀንዳው የሥላሴ አጀንዳ ነው። ጠላት በውጊያ ሰዓት ሲበዛ ወታደር ይንበረከክና ጠላቱን ይጥለዋል። ልብ በሉ። ክርስቲያንም ፈተና፣ በሽታው፣ ደዌው፣ የምድር መንቀጥቀጥ፣ የአየር መበከል፣ በምድር ላይ ያለ ጦርነት፣ ጭንቀት ሲበዛ ማድረግ ያለብን በእግዚአብሔር ፊት መንበርከክ ነው። በእግዚአብሔር ፊት ስንንበረከክ ስንጸልይ አጀንዳው የሱ ይሆናል። ከዛ በኋላ በቁጥጥር ስር እግዚአብሔር ያውለዋል። እኛ ከጸለይን እግዚአብሔር አምላክ ይሰማል። እኛ ከጸለይን እግዚአብሔር
ያዳምጣል። እግዚአብሔር ግን ጸሎታችንን ሲመልስ በሁለት አይነት መንገድ ሊሆን ይችላል። እግዚአብሔር ጸሎትን በመስማት እድሜ ያረዝማል፣ ባለመስማትም እድሜ ያረዝማል። ምን ማለት ነው? ኤልያስ እባክህ እግዚአብሔር ሆይ መኖር አልፈልግም ውሰደኝ አለ ተስፋ ቆርጦ። እግዚአብሔር ጸሎቱን ቢሰማው ኤልያስ ወዲያው ይሞት ነበር። እግዚአብሔር ግን እንደ እግዚአብሔር ሰማው እንጂ እንደ ኤልያስ አልሰማውም። አይሆንም በማለት እድሜውን አረዘመው። የኤልያስ ጸሎት ቢሰምር ኖሮ እድሜው ያጥር ነበረ። ስለዚህ የበቁ አባቶች ከሚጸልዩአቸው ጸሎቶች አንዱ አምላኬ ፈጣሪዬ ሆይ የለመንኩህን ሁሉ እንዳትሰጠኝ የሚል ነው። እግዚአብሔር የለመነውን ሁሉ ቢሰጠን ሁላችንም የለምን ነበረ። እንኳንም የለመነውን ሁሉ አልሰጠን። እግዚአብሔር ቢሰጠን ማን ቆሞ ሄዳል? ልጆቻችሁ ሲያናዷችሁ እንደው አፈሩን ብላው እንደ ሞተ በቀረ ያሉ ትላሉ። ስለዚህ ያ ልጅ አፈር ብላ ስንል አፈር ቢበላ አንድ ልጅ ይኖራል? ሞቼ ባረፍኩት ስንል ብንሞት አንድ ሰው ይኖራል? የአንድ ቀን ስልጣን ቢሰጠን እግዚአብሔር ሆይ ብለን አንዳንድ ጊዜ የአንድ ቀን ስልጣን ስጠኝ እንላለን። ቢሰጣችሁስ? የአንድ ቀን ስልጣን ጠቅላይ ሚኒስቴር ቢያደርጋችሁ አቤት የምናስረው ሰው ብዛቱ፣ የምንገለው ብዛቱ፣ የምንወርሰው ብዛቱ፣ የምናፈናቅለው ብዛቱ፣ በአንድ ቀን ስልጣናችን የምንሾመው ብዛቱ። እኛ በአንድ ቀን ስልጣን የልባችንን ሁሉ ስናደርግ መድኃኔዓለም በዘላለም ስልጣኑ ታግሶን መኖሩ ይገርመኛል። እኛ በአንድ ቀን ስልጣናችን የልባችንን ሁሉ ስናደርግ በእውነት 30 እና 40 ዓመት ገዝተው ምንም ካላረጉን ሊመሰገኑ ይገባል ማለት ነው። ይሄ ሁሉ ሰው ቆሞ ከሄደ ማለት ነው። እና እግዚአብሔር የለመነውን ሁሉ አይሰጥም። ከሰጠ የዚች ዓለም ዕድሜ ያጥራል። እና ስንጸልይ ጸሎት ማለት ኃይል ነው። ኃይል ነው። በአጋንንት ላይ ስልጣን እንዲኖረን፣ በመስሪያ ቤት ግርማ ሞገስ እንድናገኝ፣ ንግግራችን ተሰሚነት እንዲያገኝ መጸለይ ያስፈልጋል። እግዚአብሔር ፊት ስንቆም ጠዋት ከቤታችሁ ስትወጡ አባታችን ሆይ ብላችሁ ስትጸልዩ ኃይል ወደ እናንተ ይገባል። ማርቆስ 9 ላይ አንድ አጋንንት አልወጣም አለ። ለምን አይወጣም ተብሎ ጌታ ሲጠየቅ በጾምና በጸሎት ብቻ ነው። በጸሎት አጋንንት ይወጣል። እንጸልይ። መጸለይ እስቲ ጠዋት ክርስቲያን 7 ጊዜ መጸለይ ያለበት በቀን። ከ7 ያነሰ የበዛ መጸለይ ኃጢአት ነው ማለት አይደለም። ግን እዛ እንኳን ባናደርግ ቢያንስ ጠዋት ስትነሱ ቀኑን አባታችሁን ይብላችሁት ማታም ይሄ ትልቅ ኃይል ነው። አለዛ የአጋንንትን ውጊያ አንችለውም። ትልቅ ኃይል ነው። ዳንኤል ስለጸለየ ነው የአናብስትን አፍ የዘጋው። አስቴር ግርማ ሞገስ ያገኘችው እንጸልይ። ምናልባት እየጸለይን እያለ እንትን ልንል እንችላለን። አባት ብለን የምንጮህበትን የልጅነት ስልጣንን ተሰጥቶናል። የፍርሃትና የባርነት መንፈስ አይደለም ይላል ሮሜ 8:15 ላይ። እግዚአብሔር አባት ነው፣ እኛ ልጅ ነን። በእግዚአብሔር ፊት ለጸሎት እንቁም። ለሁሉ ነገር መፍትሄ የሚሰጠው ማን ነው? አቤት! ወደ ማን እናልቅስ? ወደ ማን እንጩህ? የማይቻለውን የምንችለው በማን ነው? አልቻልኩም አንድ ችሎት፣ አልቻልኩም ስንል አንድ ክንፍ አብቅለናል። ቻልልኝ ስንል 2 ክንፍ አብቅለናል። አልቻልኩም ማለትም እምነት ነው፣ ቻልልኝ ማለትም እምነት ነው። ስለዚህ እንጸልይ። ወደ ማን? ወደ እግዚአብሔር። ሁለተኛው ኃይል ምንድነው ከተባላችሁ ጾም ነው። አትበላም፣ ስጋችንን አንበላም። አሁን እየጾም ነው አይደል? ጾም ስንጾም ኃይል ወደኛ ይገባል። ማርቆስ 9 ላይ ቅድም በነገርኳችሁ ላይ አንድ አጋንንት የሚጥለው የሚያሰቃየው ሰው ነበር። ደቀ መዛሙርቱ ውጣ አሉት፣ አልወጣም አለ። ደቀ መዛሙርቱ ውጣ አሉት፣ አልወጣም አለ። ውጣ አሉት፣ አልወጣም አለ። ክርስቶስ ኢየሱስ መጣ። ውጣ ሲለው ወጣ። ጌታ ሆይ ጌታ ሆይ እኛ ውጣ ስንለው እምቢ ብሎ ለአንተ ግን እንዴት ወጣ አሉት። እንዲህ አይነቱ ጋኔን፣ እንዲህ አይነቱ ሰይጣን አለ ያለ ጾም አይወጣም። ያለ ምን አይወጣም? ያለ ጾም። ሳትጾም ሰይጣንን ውጣ ብትለው እሱም ውጣ ይልሃል። አላየህም? አንድ ፓስተር እንትን ላይ የሆነ ፌስቡክ ላይ ነው አላያችሁም? ሰይጣንን ውጣ ሲለው ያ ሰይጣን አለበት የተባለውን ሰውዬ እሱም እንደዚህ ይላል። ያም እንዲህ ሲለው ሰይጣን አለበት የተባለው እንዲህ ይላል። እንዲህ ሲለው ያኛውም እንዲህ ይላል። አንድ ሰው ምን አለ እንዲያው
ተመሳሳይ ስክሪፕት ነው የሰጧቸው እና ውጣ ስለው ውጣ ሰይጣን ላይ ኃይል እንዲኖርህ መጀመሪያ አንተ ከሰይጣኑ መታጠቅ አለብህ። በምን? በጸሎት በጾም። አሁን ስትጾሙ ሰይጣን ብላ ነው የሚለው። አዳም ጋር የመጣ ሰይጣን ብላ አለው። በገነት ተድላ ውስጥ አዳም በመብል ወደቀ። በበረሃ ውስጥ ግን ክርስቶስ በጾም ባለመብላት አሸነፈ። አዳም የመብል አማራጭ ሳያጣ በደለ፣ የሚበላ እያለ። ክርስቶስ ግን ምንም አማራጭ በሌለበት አልበላም። እነዚህን ድንጋዮች ማቴዎስ 4 ላይ ዳቦ አድርግ እንጀራ ሲለው አላደረግም። ክርስቶስ 2 ዓሣና 5 እንጀራ አበርክቶ ሕዝቡን መግቧል። ሌሎቹን በተአምራት ህብስት አበርክቶ ለመመገብ የተጠቀመውን ተአምር ለራሱ ግን አንዷን ድንጋይ አንድ ዳቦና አንድ እንጀራ ለማድረግ አልተጠቀመም። ክርስቶስ በጾም ባለመብላት ድል አመጣ። ጠዋት ላይ ቁርስ አልበላም ስትሉ መጀመሪያ ጨጓራው ይመጣል። ሌላ ጊዜ ቁሌቱ ምናምን የዛን ቀን ነው የሚሸተው። አቤት የነበሽር እንትን የዛለት ነው። 4 ሰዓት ስደርስ ይሞረሙራል። 5 ሰዓት 6 ሰዓት 7 ሰዓት ስደርስ ተው። ካስቀደስ ተስፋ ይቆርጣል። አስቀድሰሽ ትወጣ ጭራሽ አይርብም። አምጥተውና አትበላም ስትል የምታገኘው ኃይል አለ በጾም ውስጥ ማለት ነው። ዛሬ ችግሩ ሁላችንም እየጾምን አይደለም፣ መልኩን ቀይረን እየበላን ነው። ከስጋ አይበልጥም እንደ በየአይነቱ አይበልጥም። ወይኔ ዘንድሮ በየአይነት የሌለው ነገር አለ። እኔ አንድ ሀብታም ሰውዬ ታዋቂ አትሌት ነው፣ ስሙን አልነግራችሁም። ታዋቂ ነው ግን ብዙ ሜዳሊያ ያመጣ ነው። ቤቱ ጠራኝ፣ በአብይ ጾም ነው የጠራኝ። የሆነ ችግር አለ እህቴ እንደዚህ ሆና ነው እባክህን አለኝ። 3 ሰዓት ውይይት አድርገን እህቱ ወደ ኦርቶዶክስ ተመለሰች። ከዛ በኋላ ደስ አለውና ምሳ እንብላ አለኝ። ስናየው 8 ሰዓት ተኩል ያው 9 ተቃርቧል። አብሮ መብላት ጥሩ ነው ብዬ ትሪ ተሰጠኝ። ፕሌቱ ሳኗ አንሳ አለኝ። የጾም ብፌ እኮ እዚህ የጀመርኩኝ ይሄ ነበር የቆጨኝ ስል ይሄ ነበር ስል ያኛው ይሻላል ስል ጣና ሐይቅ ዳር ያሉ ገዳማትን መዞር ይቀላል። ስዞር ይሄ ነው ስል ያ ነው ስል ተነስቼ በስንት ወሬ ገባውና ቁጭ አለ። ከዛ ምህረት በጣም ይቅርታ ላይ ምን ነው ሳልዘጋጅ በጾም መጣል ይሄ ሰውዬ ቢዘጋጅ ምን ሊያደርገኝ ነው ብዬ ተገርሜ። አሁን ብዙዎቻችን እየጾምን አይደለም። አሁን የጠዋቱን የቁርሳችንን ምሳ ላይ ደምረን ስንጆውን፣ ጎመኑን፣ ፎሶሊላውን በናምኑን እምትደምር ከሆነ ይሄ ጾም አይደለም፣ በቀል ነው የሚባለው። እየተበቀልከው ነው። ስለዚህ ጾም የሚባለው የቁርስህን ተወስድና ለቤተ ክርስቲያን፣ ለገዳማት፣ ላጡ ለነጡ፣ እንዳይለምኑ ላፈሩ፣ እንዳይሰሩ ለደከሙ ለነዛ ተጠራቅሞ ነው የሚሰጠው። የቁርሳችሁን ምሳ ላይ ደምራችሁ እንዳትበሉ። 50 ኪሎ ታስፈጭ ከነበረ የአብይ ጾም ሲመጣ 25 ኪሎ አድርገህ ለማስፈጨት ነው። ያንኑ 50 ታስፈጫለህ። 25ቷ ግን ወይ ለገዳማት በዕጣን በጧፍ በሆነ ነገር ተቀይራ ትሰጣለች፣ ወይ ለድሃ ትሰጣለች። ጾም ኢኮኖሚ አይደለም። ያችን መስጠት ያስፈልጋል። ይሄ አይነቱ ጾም ነው ትልቅ ኃይል ለክርስቲያን ሊያሰጥ የሚችለው። ሳንቲም ኪሳችሁ ውስጥ እያለ ለድሆች ባክህ ቁርስ ስጣቸው ብላችሁም እንዳትጸልዩ። ይሄ ማለት እግዚአብሔር ወይ ድሆች አንተ ዕዳ እንጂ እኔ ዕዳ አይደሉም እያለ ነው። እግዚአብሔር ኪስ ውስጥ ያስቀመጠው ስጥ ብሎ ነው። እናት ስላሴ የቀመመውን ጡቷን ለራሷ አትጠባውም፣ ለልጇ ነው እንድትሰጥ እግዚአብሔር የፈቀደው። አንተ ጋር ያስቀመጠው ሰጪ አይደለህም፣ አንተ አቀባባይ ነህ። አልሰጥም ካልክ ይቀይርና ተቀባይ ያደርጋል። ምን ይሳነዋል መድኃኔዓለም እንዴ? እኔ ቢጤው እዛ ጋር ስለ እግዚአብሔር ስለ እግዚአብሔር ይስጥ፣ እግዚአብሔር ደግሞ ሂድ ማን ጋር አስቀምጫለሁ ይላል። አማን ጋር ዲያቆን አማን ጋር አስቀምጫለሁ ይላል። ዲያቆን አማን ስለ እግዚአብሔር ይስጥ፣ እግዚአብሔር ደግሞ ወደ አማን፣ አማን ወደ እግዚአብሔር። ደሃውን አሻችሁት ማለት ነው። ይሄ ተገቢ አይደለም። አይታችኋል እንዴ? ቆይ መስጠት እምቢ ካልክ እግዚአብሔር ይቀይረው ይል ተቀባይ ያደርግህ። ምን ችግር አለ? እኛ መድኃኔዓለም እንዴ በደርግ ጊዜ ጠዋት ሀብታም የነበሩ
ሽበት ያላቸው ሁሉ እየተገረፉ አይደል እንደ ንጉሱ እንደወደቁ። ስንት ቤት አለ የጠዋት ሀብታም ማታ ድሃ የሆነው። እንዲያውም ቄሱ መምሬ በለጠ በዛ ዘመን ሴት ልጅ ወልደው ልጃቸውን ማን ቢሏት ጥሩ ነው? ድሃ ሰው በለጠ አሏት። ይሻላል ከመገረፍ ምን ታደርገዋለህ? እንደዛ ነው የጠዋት ይቻለም ህልም እውን የሚሆንበት ብቻ ሳይሆን እውን የሆነ ነገርም ህልም የሚሆንባት ዓለም ስለሆነች ጥንቃቄ ያስፈልጋል። አንድ እናት ናቸውና ወዳጄ ጋር አዲስ አበባ ስንሄድ የታለ ቢኒያም ነው አብሮኝ የሚሄደው የዛሬ 8 ዓመት እንግዲህ 13 ዓመት አብሮኝ አገልግሏል። ቤተክርስቲያን ስንሄድ ካሳንቺስ ነው ግቢ ገብርኤል ስንሄድ አንዲት እናት ፊታቸው ተሸብሽቦ እንዲህ እዝን ብለዋል። ምን ሆኑ አላቸው። እኔ አላስተዋልኩም። እንደው ዘይት ልገዛ መጥቼ ዋጋው ጨመረ እና ለልጆቼ ከትምህርት ቤት ይወጣሉ የልጅ ልጆቼ እናታቸው ሞታለች ወጥ በምን ልስራላቸው ብለው ያቺን ብር ይዘው ይገባል። አይዞት ማማ አላቸውና ከኪሱ ወጣ አድርጎ 800 ብር ቁጥር አድርጎ ጨበጥ ሲያረጋቸው አዩትና እንዳስደነገጥከኝ መድኃኔዓለም ያስደንግጥህ። እርግማን መስሏችሁ ነው እኮ ያስደንግጥህ። በሎተሪ የሚውል በተባራሪ አያችሁ። ከዛ ብሩን ያሉ ሰውየው ነው ያሉ ብሩን ያሉ ልጅ ነው ያሉ ብሩን ያሉ ወይ መድኃኔዓለም አሁንም አልተውከኝም አላመኑም። መልሶ አምጡ ወይ ፕራንክ ነው እንዳላችሁ መሰለኝ መልሶ አምጡ ይለኛል እንዴ ወይ መድኃኔዓለም አልተውከኝም እያሉ ስትሰጡ በገንዘባችሁ እግዚአብሔርን ታስመሰግናላችሁ። ሳታቋርጡ ጸልዩ ያለው እኮ ቀኑን ሙሉ 4 ሰዓት ሳናቋርጥ እንጸልይ ለማለት አይደለም። እንጸልይና ወጥተን እንመጸውታለን። ስንመጸውት ያ የተመጸወተለት ሰው እግዚአብሔርን እያመሰገነ ተመስገን እያለ ይላል። ይቀጥላል ማለት ነው። ያ ነገር በስጦታ ውስጥ ይቀጥላል ማለት ነው። እና ጾማችን ምጽዋት የታከለበት ሊሆን ያስፈልጋል። ካለበለዚያ ዝም ብሎ ነው የሚሆነው። እግዚአብሔር የሚፈልገው ጾም ድሆችን ያማከለ ድሆችን ያሰበ መሆን አለበት። ስንጾም አሁን የብዙዎቻችን ጾም ልያዝ ሲል አቤት የሥጋ ቤት ወረፋ ደግሞ አብሮን የሚጋፋው እኮ የማይጾመው ነው አይደል? የኛ ሥጋ ይጣፍጣል መሰል ሰልፍ ላይ ነበረ እና የማይጾመው ተሰልፎ ነው። አንዳንዱ እንደ ታቦት እስከ ግማሽ ሸኝቶ ይመለሳል። ግማሹ ደግሞ ይቆይና ሊፈታ ሲል እሰይ ሊፈታ ነው ይላል። ስክሪን ሴቨሩ ላይ ሁሉ ጥሬ ሥጋ ያደርግና ወይኔ ሊመጣ ነው ይላል። ያ መሆን የለበትም። ሥጋን ለመሸኘት የሚደረግ ሐዘን ሥጋ ሲመጣ የሚደረግ ደስታ ሳይሆን ጾማችን መሆን ያለበት የዓለምን ጥያቄ ለመመለስ ታላቅ ኃይል ሆኖ ስንጾም አስቴር ጾመች፣ ታላቅ ኃይል አገኘች፣ የሕዝቦቿን ጥያቄ መለሰች። ሃማ በመርዶክዮስ አማካይነት ይላል መጽሐፍ አስቴር ምዕራፍ 4 በእስራኤላውያን ላይ ያወጀውን የጅምላ ጭፍጨፋና ሞት ለወጠች። አስቴር የነነዌ ሕዝቦች በጾም በጸሎት ታሪክ ለወጡ። ስንጾም አትበላም ስንል የምናገኘው ኃይል አለ። ካውያ የሚተኩሰው ከኤሌክትሪክ ተሰክቶ ነው። እኛም ኃይል የሚኖረን በምንጾምበት ነው። ጾም ማለት የእግዚአብሔር አስቸኳይ የጊዜ አዋጅ ነው። እግዚአብሔር ወታደር መንግስት በበረሃ ላይ አሰልጥኖ ከተማ ያመጣል ወታደሩን። እግዚአብሔርም በጾም በረሃ ላይ እኛን አሰልጥኖ ለክብር ያበቃል። ክብር ለስሙ ይሁን። ስለዚህ እንጾም። ምላሳችንን እንጾም፣ ክፉ ላለመናገር፣ ሰው ላለማማት፣ ክፉ ላለማድረግ ሁሉ ነገራችን ይጾም። ጾም ማለት ዝም ብሎ በስጋ ብቻ ሳይሆን በብዙ ነገር ነው። ዝርዝሩ ብዙ ነው። ጾም ለክርስቲያኖች ታላቅ ኃይል ነው። ስንጾም የምናገኘው ኃይል አለ፣ እንታደሳለን። ይሄ እንድናደርግ እግዚአብሔር ይርዳን። ሶስተኛው ትልቁ የክርስቲያኖች ኃይል ምንድነው? እንባ ነው። ምንድነው? እንባችሁን ቀምሳችሁታል? ምን ይላል? ጨው ለመኖር የሚያስፈልገን ሚነራል ነው አይደለም? ጨው ሰው ምን ያመጣል አትበሉ። እገሊት ምን ታረጋኛለች አትበሉ። ሰው ፍርድ ቤት ሄዶ ባይከስ፣ ስልጣን ባይኖረው፣ ገንዘብ ባይኖረው፣ ክፉ ባይናገር ብሎ ዝም ቢል፣ ለምሳሌ 50 ሺህ ብር አበድረው ፊርማ የለም ምንም የለም አይደል? ዝም አልከሰሰህም፣ ማስረጃም የለም፣ ለማንም አልተናገረም። እግዚአብሔር ጋር መጥቶ እንባውን ከረጨ ከባድ ነው።
እንባ ትልቅ ኃይል ነው። ስናለቅ እግዚአብሔር ውስጣችንን ያያል። ለምን አለቀሰ ለምን አለቀሰች ይላል። እንባ የውስጥ የነፍስን መስታወት የሚያጠራ ነው። እግዚአብሔር በአንድ እርምጃ ውቅያኖስን ይሻገራል። ነገር ግን አንድ ዘለላ እንባ ግን አያልፍም። እስራኤልን ከግብጽ ከባርነት ያወጣቸው ወታደርና አፈሙዝ ሳይሆን ከተገፋው ከራሔል ልብ ውስጥ የወጣ እንባ ነው። ሰው እንዳያለቅስባችሁ ሰው እንዳታስለቅሱ። ሴትዮይቱ ወተት ስትሸጥ ሁሌ ውሃ ስትጨምር ልጁም ማየተይ ሲላት መቼም ንጹህ ወተት ከጠጣን ቆይተናል፣ ግማሹ ውሃ ነው ማዶ ያሳያችኋል በውስጥ አይደለም እንዴ ተይ ይላታል አይተባለው ተይ 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 ሲላት መጨረሻ ላይ ያቺን ላም ጎርፍ ወሰዳት ዝናብ ዘንቦ። ልጁ ከት ብሎ ሳቀ። ምን አባክ ያስቃል ስትለው ነግሬሽ ነበረ ተይ ያልኩሽ ውሃ ተጠራቅሞ ላሚቱን ጎርፍ ሆኖ ወሰዳት። ኃጢአት ይጠራቀምና የሰው እንባ መጨረሻ ላይ ጎርፍ ሆኖ እንዳይወስዳችሁ ግፈኞች ሰው እንዳታስለቅሱ። ጊዜው የናንተ ቢሆን፣ ስልጣኑ የናንተ ቢሆን፣ ወንበሩ የናንተ ቢሆን እገሌ ምን ያመጣል እገሊት ምን ታመጣለች በፊርማዬ መግደል በወታደሬ ማሳሰር በደህንነቶቼ ማሳፈን እችላለሁ አትበል። ያ ሰው እጁም እግሩም ታስሮ እንባውን ካፈሰሰ እመነኝ ዘር ማንዘርህን ጠርጎት ይሄዳል። እንባ መጥፎ ነው። ሰው እንዳያለቅስባችሁ። ራሔል በግብጽ አገር እኮ ስትኖር ጡር ናት። በቤተ መንግስት የተወሰነ አዋጅ ነው እስራኤልን ማስጨነቅ። በይ እንግዲህ አለ ጭቃ አብኪ ጭቃ ማብካት እርጉዝ ናት። ኧረ ምጤ መጣ አለች። ውለጅ አለ ገረፏት። ህፃናቱ ዱብ ዱብ እርገጫቸው አለ ረገጠቻቸው። በሰው ደምና አጥንት ጡብ ተሰራ። እሷ ማን አላት? መንግስት እንዳትል አዋጁን ያወጣ ነው። ደህንነቱ ያው ነው። ሰብአዊ መብት የለ ወገን የለን። እንባን የረጨች ያ እንባ ነው ከሰማይ ወርዶ ሙሴን ከኮሬብ ጠርቶ በ9 መቅሰፍት በ10ኛ ሞተ በ11ኛ ስጥመተ ባህር የከፈለው ጠላት የገደለው ጡብ ያሸከመውን ውሃ ያሸከመው ያ እንባ ነው። እንባ ምድር ላይ አይቀርም። ዛሬ ሰው እያስለቀስን አይደለም እየጾምን ሰው ይግባይ ለእግዚአብሔር እንዳይ በቀዳማው ኃይለ ሥላሴ ጊዜ ከክፍለ ሀገር ይመጡና ጃንሆይ አቤት ኧረ ይፍረዱልን የሚሰማ ያጣሉ። ሲጉላሉ መጨረሻ ላይ ደብዳቤ ጽፈው ይግባይ ለክርስቶስ ግልባጭ ለኃይለ ሥላሴ ደብዳቤውን አይተው ግልባጭ ኃይለ ሥላሴ ይግባይ ለክርስቶስ ኧረ ማን ነው ለክርስቶስ የከሰሰኝ በሉ ያን ሰው ጥሩት እያሉ ይፈርዱላቸው ነበር። ሰራተኛ እያስጨነቃችሁ ነው። አሽከሪ ቀጥሩና ሲሞላው 1 ዓመት ሌባ ነው ይሉታል ደሞዝ ለማስቀረት። አሰርታችሁ ማስረጃ የለም ሌባ ነው ብላችሁ አባራችኋቸው ይሆን? ውጪ ላይ ቆሞ በጨለማ አልቅሰው ይሆን? ዘር ማንዘራችሁን ጠርጎት እንዳይተጠንቀቁ። ደጃች ጎሹና አጼ ቴዎድሮስ ተጣሉ። ደጃች ጎሹ አጼ ቴዎድሮስ ደጃች ጎሹን አሳሰሯቸው ይላል። ልክ እሳቸውን እንዳሳሰሯቸው አሽከራቸው ደግሞ ምን አረገ? የደጃች ጎሹን ሚስት እሻማኒ የደጃች ጎሹን ሚስት ይዞባቸው ጠፋ። አይሉም ይህን ማይሞክሮት አይሉም ቤልጅጌ ማንነጥቆት አይሉም ቀን የጎደለለት ይደረጋል ሁሉም ወዳጄ ይዞባቸው ሄደ። አጼ ቴዎድሮስ ሰሙና እስር ቤት ድረስ ሄዱ። ደጃች ጎሹ አንተን ሳስሬ ትዳርህን አስደፈርኩኝ እባክህ ፍቀድልኝና ያቺን አመፀኛ ሚስትህንና ያልታመነችውን ሚስትህና ሎሌህን ልስቀላቸው አደባባይ ላይ። አይ ጃንሆይ ያመሰግናለሁ ለትልቅ ሰው ነግሬያለሁ አሉ። ያ ትልቅ ሰው ደግሞ ማን ነው? ከኔ በላይ ትልቅ ሰው እዚህ ሀገር አለ? የትዕቢትን ያሳሰረው ብለው ወደ ጨለማ። ከዛ በዕለተ መድኃኔዓለም በ27 እሳቸው ቁጭ ብለው ያለቅሱ ቤት ውስጥ በ27 ያልታመነች ሚስትና ሎሌን መብረቅ ከሰማይ ወርዶ በጠራራ ፀሐይ ሁለቱንም ገደላቸው ይላል። ጃንሆይ አጼ ቴዎድሮስ ይሄን ሰሙ። እስር ቤት እየሮጡ ሄዱ። አንተ ደጃች ጎሹ አቤት ባለፈው ጊዜና ልፍታ ስል ለትልቅ ሰው ነግሬያለሁ አልከኝ። ያ ትልቅ ሰው ማን ነው? መድኃኔዓለም ነው አሏቸው። መድኃኔዓለም ነው በል እኔንም ለዛ ትልቅ ሰው ነግረህ በመብረቅ ሳታስመታኝ ከዚህ እስር ቤት ውጣ። ትልቅ ማን ነው? ሁሉን አድራጊ ማን ነው? ሁሉም ከእግዚአብሔር በላይ አይደለም። ይሄን አደረኩ አትበሉ። ካደረገ ማን ያደረገው? አቤት
እኔ ታግዬ እገሌ ታግሎ አትበል። ትግሉ ድሉ ከመጣም ድሉን ያመጣው ማን ነው? ሴትየቱ ማንም አደረገ ማን ሁሉ ጊዜ እግዚአብሔር አደረገ ነው የምትለው። ማን አደረገ? ማንም ይስጣት ማን መድኃኒዓለም ሰጠኝ ትላለች። ማን ሰጠ? አንድ ሰውዬ ተናደደና እቺ ሴትዮ በጣም መጥፎ ሴት ናት አለ። ምን ነው? ማንም ቢሰጣት እግዚአብሔር ሰጠ እንጂ ሰው ሰጠኝ አትልም። እቺ የተረገመች አለ። እዩ ታዘቡኝ አለና ነጋዴ ነው። ከሱቁ ስኳር 5 ኪሎ፣ ጨው 5 ኪሎ፣ በርበሬ 5 ኪሎ፣ ቁርንፉዷን፣ ምኗን፣ ሳሙናዋን፣ ዘይቷን ምኗን አርጎ በረንዳዋ ላይ ያረገ። ሳይነጋ ሰው ሰበሰበ ማስረጃ። እዩ እንግዲህ አሁን እዩ ምትለው ነው እግዚአብሔር ሰጠኝ አትልም። ኧረ ትላለች አትልም እኮ ታላችሁ። ከዛ በሯን ስትከፍት ሰው ሰብስቧል። ከፈት ስታረግ ወይ መድኃኒዓለም እያስቤዛና መጣልኝ ሰይ መድኃኒዓለም አላልኳችሁም? አንቺ መድኃኒዓለም አይደለም እኔ በድሩ እኔ ነኝ ያመጣሁልሽ። እውነትህን ነው። መድኃኒዓለምማ ንጉሥ ነው። ምን በወጣው ይመጣል። አንተን አሽከሩን ይልካል እንጂ ሁሉን ያደረገ ማን ነው? ሁሉን የሰጠ ማን ነው? ምርኮም ቢኖር ማን ነው? ሀብት ቢመጣ ማን ነው? ስልጣን ቢመጣ ማን ነው? ሁሉን የሚያደርግ ማን ነው? ስለዚህ በዚህ ያለ ሁሉ እግዚአብሔር ነው በሉ። አትክፉ ሰው፣ ግፍ ለልጅ ያልፋል። ወገኖቼ መልካም ስራ ሰርተን እንባ የሌለበት ደም ያልፈሰሰበት ነገር ሰርተን እንድናልፍ ይርዳን። እገሊት ምን ታመጣለች? ሚስቴ ምን ታመጣለች? ሰው የላት፣ ሀብቱ በኔ፣ ስልጣኑ በኔ፣ ማን ይሰማታል እንዳትል በሯን ዘግታ ካለቀሰች ታጠፋለች። ዛሬ እሷ ምንም ጉልበት የላትም አቅም የላትም መተበል። አቅሟ እንባ ነው። ምን ያመጣል እሱ? የትም አይደርስም። ዳኛው ርቤቱ ወጀ ሁሉ ወጀ እንዳትል ካለቀሰብህ በጣም መጥፎ ነው። እግዚአብሔር እኛ ባንከስ ራሱ ከሶ ይፈርዳል። እንደ ናቡቴ ደም ግፍ አንስራ። እግዚአብሔር ከግፍ የጸዳን ያድርገን። የመጨረሻው ታላቁ ኃይል ምንድነው ስንል ፍቅር ነው። ምንድነው? አቤት እቺን ተናገረ ጨረስኩ በ3 ደቂቃ። ምንድነው? ፍቅር። ምን ያሸንፋል ይባላል? ፍቅር ማለት ፍጹም ሰው ፈልጎ ማግኘት ሳይሆን ጎዶሎውን ሰው ፍጹም አድርጎ መቀበል ነው። እግዚአብሔር በጠብ ውስጥ የለም፣ በመለያየት ውስጥ የለም፣ በዘረኝነት ውስጥ እግዚአብሔር የለም። በፍቅር ውስጥ ግን እግዚአብሔር አለ። ሐረር ከሄዳችሁ ጅብ አልምደው ከጅቡ ጋር ፎቶ ይነሳሉ። ሰው ጅብ እያለመደ ከጅብ ጋር ሲኖር ሰው ከሰው ጋር መኖር ካቃተው በእውነት እርግማን ነው። ዛሬ ያለን ነገር ለሁሉም ይበቃል። ያጣነው ነገር ፍቅር ነው። ወንድም ወንድሙን የሚገለው፣ ወንድም ወንድሙን የሚያርደው ፍቅር ስለሌለ ነው። ፍቅር ያለው እግዚአብሔርን አለው። 100% ልንገራችሁ፣ እግዚአብሔር ያለው በሰው ውስጥ ነው። በሰው ውስጥ እግዚአብሔር አለ። ወንድምህን ስትወድ እግዚአብሔር አግኝተዋል። ወንድምህን ስትጠላ እግዚአብሔርን አላገኘኸው። ሊቁ ቅዱስ ዮሐንስ አፈወርቅ በረንዳ ላይ የወደቀ ወንድምህን አልፈ ሄደ ጽዋ ውስጥ ቤተ መቅደስ እግዚአብሔርን አገኘዋለሁ ብትል ተሳስተሃል ይላል። ዛሬ ሂድላቸው መዝሙሩን ሰው ከሚሰቃይ ሂድላቸው። ትልቁ ምድራችን ተራራችሁ ፍቅር ነው። ፍቅር ሰውን እያወቁ መኖር ነው ከነ ድክመቱ። አሁን ቆይ እኔን እዚህ ቦታ ላይ ቸሬና ሊቀ ልሳናት አለ ቸርዬ በጣም ወዳለሁ እንዳንተ አይነት ወይ ሞደለም በልቤ ደም ቆይ እሰራላለሁ አንተ ማትረባ ውሻ ቆይ ቀናውተም። ከዛ ያፌን አይቶ ምን ይላል? ምን ትላለህ? እወዳለሁ አይደል? የምንን ስላየ አሁን የልቤን የሆነ መሳሪያ ኖሮት ወደ ውስጥ ማለት እንደዛ እንደ ላይሙ እንትን ማትረባ ውሻ ቆይ እሰራላለሁ እኔን አያርገኝ እምለውም ቢሰማ እወዳለሁ ትላለህ። ለዚህም ተደራርሰናል ነው የምትለው። አያችሁ
አሁን እግዚአብሔር ይስጥልኝ ቸርዬ፣ አሁን ልብ በሉ ቸርነት የልብ ሳያይ የአፌን አይቶ ነው የወደደኝ። የልባቸው ግን ምህረት እንዲህ አይነት ሰው ነው እንዴ ሰው ነው ብዬ እስከ ዛሬ ይላል። ሲያውቀኝ ይሸሸኛል። እግዚአብሔርን ግን ይሁን በልብ ያለውን ክፋት እያወቀ እስካሁን ድረስ ይወደኛል። የእግዚአብሔር ማወቅ ለማፍቀር ነው የሚረዳው። እኛ ግን ስናውቅ ለመሸሽ ነው። ፍቅር ሰውን አውቆ ለመሸሽ ሳይሆን ለመቅረብ ነው። ኃይልም አለው ክርስቶስ፣ ፍቅርም አለው። ከኃይሉ ግን ፍቅርን በመጠቀሙ ተደሰተ። ኃይሉ ሩቅነት፣ ፍቅሩም እኩያነት አይደለም። ፍቅር ግን እግዚአብሔርን ደስ አሰኝቶ፣ ፍቅር ካለ እግዚአብሔር አለ። ፍቅር የእግዚአብሔር ኃይል ነው። እኛ ሰውን ስናቅ እንዲህ አይነት ሰው ነው እግዚአብሔር ግን ሲያውቀን ይወደናል። ለመሸሽ አይደለም። እና ሰውን ምን ማለት ነው? ፍቅር ከነድካሙ የውስጡን እንኳን ብናቅ ችግር እንኳን ቢኖር ከነድካሙ ተሸክሞ መኖር ነው። እግዚአብሔር የፍቅር ሰው ያድርገን፣ መለያየትን ያርቅልን፣ ዘር በቋንቋ ከመከፋፈል ይጠብቀን። ሁላችን ስንት ነን? አቤት አቤት! የቋንቋ መብዛት ያጣላል እንዴ? 72 ቋንቋ የገለጠ ማን ነው? ሰው በ72 ቋንቋ እግዚአብሔርን አመስግኗል። በአንድ ቋንቋ በባቢሎን በድሏል። የቋንቋ አንድነት ሰውን አንድ አያደርገውም። የቋንቋ መብዛትም ሰውን አይለያየውም። ትልቁ ቋንቋ በሰማይና በምድር የታወጀው ፍቅር ነው። እግዚአብሔር ፍቅርን፣ አንድነትን ለሁላችንም ያድለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ይበቃል።